ሰላም የተወደዳችሁ ቤተሰቦች ዌልካም ቱ ማይ ቻናል። እንግዲህ በዛሬ ትምህርታችን ስለ ሰ ነው የምንማረው። ከአሁን በፊት ብዙ ትምህርቶችን ተምረናል። አዲስ የሆናችሁ ልጆች ማለት ነው ወደኋላ ተመልሳችሁ ማግኘት ትችላላችሁ ከአሁን በፊት የሰራሁላችሁን። ዛሬ ሞክሸ ፊደላት ሰ ፊደሎች ላይ ነው ያለ ነው ማለት ነው። እችም ሰነች፣ እችም ሰነች ማለት ነው። በአጠቃቀም የሁለቱም አገልግሎት ተመሳሳይ ነው፣ ግን ቅርጻቸው እንደምታዩት ይለያያል ማለት ነው። እነዚህን በአግባቡ የምትይዙበትን መንገድ ዛሬ በደንብ እናያለን ማለት ነው። በጣም በምሳሌዎች ታግዘን ማለት ነው። እሺ እንግዲህ በአማርኛ ተመሳሳይ ስም ያላቸውን ፊደላቶች ሞክሸ ፊደላት እንላቸዋለን። እንደነዚህ ማለት ነው። ሰ እንላቸዋለን እነዚህ። ከዛ እስኪ ቃላት መመስረት ደግሞ እንችላለን። ለምሳሌ ይህ ምን ይላል? ሰንጋ ይላል። ያው ሰንጋ፣ ሰንጋ ይላል። ነገር ግን በተመሳሳይ እዚህ ላይ ሰንጋ ይላል። ይህም በተመሳሳይ ሰንጋ ነው የሚለው ማለት ነው። ስለዚህ ፊደሎች የቅርጽ እንጂ የአገልግሎት ልዩነት እንደሌላቸው በዚህ ማየት ትችላላችሁ ማለት ነው። ሲቀጥል ይሄኛው ሰበረ ይላል ከስር ማለት ነው። ይሄ ስለዚህ ሰበረ እንላለን። በተመሳሳይ ሰበረ እንላለን ማለት ነው። ስለዚህ ይሄንም ሰበረ ብላችሁ ትጽፋላችሁ ማለት ነው። እንግዲህ ሞክሸ ፊደላቶችን ስታጠኑ የአገልግሎት ልዩነት እንደሌላቸው አውቃችሁ መሆን ይኖርበታል ማለት ነው። ስለዚህ ብዙ ልጆች ያው እንደውም ከሚያጨናንቋቸው ነገሮች አንዱ ፊደሎችን ተረድተው ነገር ግን መቼ መጠቀም እንዳለባቸው ግራ ይጋባሉ። ስለዚህ ግራ መጋባት የለባችሁም። ፊደሉን ከለያችሁ ቀጥታ አገልግሎቱ በምርጫችሁ ነው የሚሆነው ማለት ነው። ኦኬ። ስለዚህ እነዚህን ለማጥናት ምሳሌዎች አሉ እዚህ ላይ መልመጃ አንድ መነጠልና ማጣመር። ስለዚህ ስንነጥላቸው ወይ ደግሞ መነጠሉ እዚህ ላይ ሰፋ የሚለውን ቃል ሰና ፋ ብለን እንነጥላለን ማለት ነው። ሰጋ ይላል እዚህ ላይ ሰንና ጋን እንነጥላለን። ሰባ ይላል እዚህ ላይ ሰባ የሚለው ደግሞ ሰና ባ ናቸው የፈጠሯት ማለት ነው ይሄን ቃል። ስለዚህ እዚህኛው ላይ ደግሞ የተነጣጠሉትን ወደ አንድ ማገጣጠም ነው። ሰንና ውን ብታገጣጥሙት ሰው የሚል ትርጉም ይሰጣችኋል። ሰው። ሰንና ማን ብታገጣጥሙ ደግሞ ሰማ የሚል ይሆናል ማለት ነው። ሌላኛው ሰ እና ፊ በአንድ ላይ ሰፊ፣ ሰፊ የሚል ትርጉም ይሰጣችኋል ማለት ነው። ስለዚህ እነዚህ ናቸው። ሌላኛው ሁለተኛ ፊደሎች የሰ ቤት ሁለተኛ ፊደሎች ሱ ናቸው አይደል? ስለዚህ ሞክሸ ፊደላት ሱ ማለት ነው። ይቺ ሱ ይሄም ሱ ማለት ነው። ሰ ሱ አይደል የምንለው? ስለዚህ ላይ ሱ የሚለው ፊደል ማለት ነው። እንግዲህ በሱ ስር ሱሪ አለ። ሱሪ ማለት ትችላላችሁ። በዚህኛውም ሱሪ፣ ሱሪ ያው ተመሳሳይ ቃል መጻፍ ትችላላችሁ በተለያዩ ፊደሎች ማለት ነው። እዚህ ጋር ሱቅ ይለናል። በአንድ ላይ ሱቅ ማለት ነው አይደል? እዚህም ጋር ስትመጡ ሱቅ፣ እዚህ ላይም ሱቅ ይለናል ማለት ነው። ኦኬ። ሌላኛው መልመጃ ሁለት ማለት ነው መነጠልና ማጣመር። ያው ከላይ ያየ ነው ማለት ነው። ኦኬ። ለምሳሌ ለዚህ ላይ የተነጣጠለ ነው። ይሄ ሱ ናት፣ ይቺ ደግሞ ቅ ናት። በአንድ ላይ ሱቅ የሚል ይሰጠናል ማለት ነው። እዚህም ጋር እዚህም ጋር ደግሞ ሪ አለ። በአንድ ላይ ሱሪ፣ ሱሪ ይሆናል ማለት ነው። እዚህ ጋር ሱ አለ፣ እዚህ ጋር ደግሞ ፍ አለ። በአንድ ላይ ሱፍ፣ ሱፍ ይሆናል ማለት ነው። እዚህ ጋር ሱ አለ፣ እዚህ ጋር ስ አለ። በአንድ ላይ ሱስ፣ ሱስ ይሆናል ማለት ነው። ኦኬ። እሺ ከዛ ወደዚህ እናልፍና ሞክሸ ፊደላት። ኦኬ። እሺ እዚህም ጋር ስንመጣ ሶስተኛ ፊደሎች ሲን እናገኛለን ማለት ነው። ሰ ሱ ሲ አይደለ? እሺ ሶስተኛ ፊደል ሲ። ከዛ ሲ ይቺውና እዚህ ጋር ሲ ቃ አለ። በአንድ ላይ ምን ለማለት ነው? ሲቃ ለማለት ነው። ሲቃ። እዚህም ጋር ሲ አለች። ስለዚህ ሲቃ። ይህም ሲገጣጠም ሲቃ። ሲቃ ማለት ያው ሐዘን፣ ህመም፣ ጎጂ ነገር፣ መጎዳት ማለት ነው ሲቃ። ኦኬ። ሌላኛው ሲባጎ ይለናል እዚህ ላይ ማለት ነው። በአንድ ላይ ሲባጎ፣ ሲባጎ። እሺ እዚህም ጋር ስትመጡ ሲባጎ፣ አንድ ላይ ሲባጎ ማለት ነው። ገመድ ለገመድነት የሚያገለግለን ነው ሲባጎ ብዙ ጊዜ። ኦኬ። መልመጃ ሶስት ላይ ደግሞ ስንመጣት ላይ መነጠልና ማጣመር
መጀመሪያ መነጠሉን እናይ። ሲ እዚህ ጋር አለች፣ ባ አለች ላይ። ከዛ ሲባ ጎ እዚህ ላይ ጎን ስለረሳ ነው በአንድ ላይ ሲባጎ እንላለን። እዚህ ላይ ሲቃ በአንድ ላይ ሲቃ ሲቃ ይለናል ማለት ነው። ማጣመሩ ደግሞ ሲሶ በአንድ ላይ ሲሶ ታረጋላችሁ ማለት ነው። እዚህም ጋር ሲ ከዛ ል በአንድ ላይ ሲል ሲናገር እንደማለት ነው። ሲል እንላለን ማለት ነው። ከዛ ሞክሸ ፊደላት አራተኞቹ ሰ፣ ሱ፣ ሲ፣ ሳ አራተኞቹ ማለት ነው። ሳ ጅም ሳናት ማለት ነው። ኦኬ እነዚህም ተከትለን ሳ እዚህ ጋር ሳና ር አለ። ስለዚህ በአንድ ላይ ሳር ሳር እንላለን። እዚህም ጋር ሳ እዚህ ጋር አለች ተመሳሳይ ሳ ር በአንድ ላይ ሳር ሳር እንላለን ማለት ነው። በሌላ መንገድ ሳ ን ቲ ም አለ በአንድ ላይ ማለት ነው። ስለዚህ ሳንቲም እንላለን። ሳ ን ቲ ም አሁንም እዚህ ጋር ሳንቲም ሳንቲም እንላለን ማለት ነው። ጉድ ኦኬ። ከዚህ ጋር ሌላኛው መልመጃ 4 መነጠልና ማጣመር ማለት ነው። ሳ ፋ በአንድ ላይ ሳፋ ሳፋ ይሆናል። ሳ ራ በአንድ ላይ ሳራ ሳራ ይሆናል ማለት ነው። እዚህ ጋር ደግሞ ሳ ባ በአንድ ላይ ሳባ ሳባ ይሆንልናል ማለት ነው። ወደዚህ ስንመጣ ሳ ቅ አለ በአንድ ላይ ሳቅ ሳቅ ይሆናል። ሳ ል በአንድ ላይ ሳል ሳል ይሆናል። ሳ ለ በአንድ ላይ ሳለ ሳለ ይሆናል ማለት ነው። ኦኬ ሌላኛው ሞክሸ ፊደል እዚህ ጋር ማለት ነው። አምስተኛ ፊደል ሴ እና ሴ ሰ፣ ሱ፣ ሲ፣ ሳ፣ ሴ አምስተኛ ፊደሎች ማለት ነው። እሺ ሞክሸ ፊደል አምስተኛ ፊደሎች ሴ ሴ እዚህ ላይ ሴ ት በአንድ ላይ ሴት ትላላችሁ። እዚህም ጋር ስትመጡ ሴ ት በአንድ ላይ ሴት ትላላችሁ ማለት ነው። ሌላኛው እዚህ ጋር ሴ ረ ኛ በአንድ ላይ ሴረኛ እንላለን። እዚህም ጋር ሴ ረ ኛ በአንድ ላይ ሴረኛ እንላለን። ሴረኛ ማለት ለሰዎች ክፉ የሚመኝ ወይ ደግሞ ወጥመድ የሚያዘጋጅ ማለት ነው። ሴረኛ ማለት ኦኬ። ሌላኛው ወደ እዚች ጋር ስንመጣ መነጠልና ማጣመሯ ላይ ሴት በአንድ ላይ ሴት ይሆንልናል እዚህ ጋር ማለት ነው። ሴት ሴ ራ በአንድ ላይ ሴራ ይሆንልናል ማለት ነው። ሌላኛው ማጣመር ሲሆን ደግሞ ሴ ል አለ ሴል ሴል ይሆናል። ሴፍ 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 እንላለን ማለት ነው። ኦኬ እነዚህኞቹ ኦልሬዲ የእንግሊዝኛ ቃሎች ብንላቸው ይቀላል። አማርኛ ላይ አሁን ሴል የምንለው የለም፣ ግን የተለመደ ደግሞ የምናውቀው ብዙ ሰው የሚያውቀው እንግሊዝኛ ቃል ነው። ሴል መሸጥም ይሆናል፣ ሴል ህዋስ ማለትም ይሆናል። ሴፍ የሚለው ሴፍ ደህንነት ያለው ሴፍ ማለት የተጠበቀ እንደማለት ነው በእንግሊዝኛ። ሰይፍ ለማለት ከሆነ ደግሞ እንደዚህ አይሆንም ማለት ነው። ኤኒዌይ ዙሮ ሲገጣጠምና በተናጠል የሚኖረውን አግባብነት ነው እያየን ያለ ነው ማለት ነው። ሌላኛው ስድስተኛ ፊደሎች ላይ ደርሰናል። ሰ ሱ እንትን ሰባተኛ ስድስተኛ ሰ ሱ ሲ ሳ ሴ ስ ስድስተኛ ማለት ነው። ኦኬ ስለዚህ ሞክሸ ፊደላት እቺ ስ እቺም ስ ናቸው ማለት ነው። ስለዚህ በዚህኛው ስ ስሪት 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 እንላለን። በዚህችም ስሪት ስሪት እንላለን ማለት ነው። ሌላኛው ስሜት በአንድ ላይ ስሜት እንላለን። ይሄም ጋር ስሜት ስሜት እንላለን ማለት ነው። ኦኬ ወደ መልመጃዋ ስንመጣ መልመጃ 6 ጥያቄዎችን ቅጥያዎችን ለዩ ነው። ለምሳሌ እዚህ ላይ ስራዎች ይለናል። ስራዎች እንላለን። እንግዲህ ዋና ቃሉ ስራ የሚለው ነው። ዎች የሚለው የተቀጠለ ነው ማለት ነው። ቁጥር አመልካች ቅጥያ ነው። ያው ስራዎች ለሁለት ይከፍለዋል። ስምሽ ይላል። ስምሽ በሚለው ውስጥ ስም የሚለው ዋና ቃል ሲሆን ሽ ለሴት አመልካች ቅጥያ ናት ማለት ነው። ስምዋ ይለናል። ስሟ
ማለት ነው። ስም የሚለው ዋና ቃላችን ሲሆን ዋ ለሴት አመልካች ቅጥያ ነው ማለት ነው። ስጋህ ይላል ስጋህ ይላል። ስጋ የሚለው ዋና ቃል ሲሆን ህ መድረሻ ቅጥያ ወንድ አመልካች የወንድ ባለቤትነት አመልካች ቅጥያ ናት ማለት ነው። ኦኬ አሁን ጨረስን ማለት እንችላለን። ያው የሰባተኛ ፊደሎች ላይ ደርሰናል ማለት ነው። የአማርኛ ፊደሎች 7 አይደሉ? ሰባተኛ ፊደሎች ላይ ደርሰናል ማለት ነው። ሰባተኛ ማለት ሰ ሱ ሲ ሳ ሴ ስ ሶ ሰባተኛ ማለት ነው። በእርግጥ 8ኛ ፊደሎች አሉ። በዋናነት ግን በአንድ ስሪት በአንድ ክፍለ ጊዜ ብዙ ጊዜ የሚሰጡት ሰባቶቹ ናቸው ማለት ነው። ስለዚህ እቺ ማለት ሶ እቺስ ሶ። ስለዚህ ሶን ተጠቅመን ሶፋ ሶፋ ማለት እንችላለን። እዚህም ጋር እቺኛዋን ተጠቅመን ሶፋ ባንድ ላይ ሶፋ እንላለን ማለት ነው። ሶፋ ሶል እዚህ ላይ ባንድ ላይ ሶል እንላለን። በዚህም ሶል 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 እንላለን ማለት ነው። መልካም እሺ። እዚህም ጋር መልመጃ ነው ለማመጃ ነው። ቅጥያ መለየት ነው እንደላይኛው። ሶፋዎች ይለናል። እዚህ ላይ ባንድ ላይ ሶፋዎች እያለን ነው። ሶፋዎች ስንል ይህን ቃል ወደዚህ ስንቆርጠው ሶፋ እና ዎች የሚል ስላለው ሶፋ ዋና ቃል ነው። ዎች ቁጥር አመልካች መድረሻ ቅጥያ ነው ማለት ነው። በሶፋ ይለናል። በሶፋ ይለናል። ስለዚህ በሶፋ ነው ያልኳችሁ። ሶሪ በሶህ ለማለት ነው። በሶህ ከላይ ነው ሶፋ የሚለውን ያመጣው ታየ። ስለዚህ በሶህ ይላል። በሶ ማለት ዋና ቃሉ በሶ ነው። ህ የወንድ አመልካች ባለቤትነትን የሚያሳይ መድረሻ ቅጥያ ነው ማለት ነው። ሶፋሽ እዚህ ላይ ሶፋሽ ይላል። ሶፋ ቃሉ ዋና ቃሉ ነው። ሽ የሴት መሆኑን ለማመልከት መድረሻ ቅጥያ ነው ማለት ነው። ላምዋ ይላል። ላሟ ላሟ እዚህ ላይ ላም የሚለው ምንድን ነው? ዋና ቃላችን ሲሆን ዋ ሲሆን ደግሞ እሷ መሆኗን የሚያሳይ መድረሻ ቅጥያ ነው ማለት ነው። ወይ ደግሞ የእሷ የሚሆነውን ሁለት ትርጉም አለው። ላሟ ስንል አመልካች ነው፣ ላሚቷ እያልን ይሆናል። ወይ ደግሞ ላሟ ማለት ደግሞ የእሷ የሆነች ላም ለማለት ነው። እንደ አውዱ ትርጉሙ በትንሹ ሊለያይ ይችላል ማለት ነው። ሌላኛው ኮትሽ ይላል። ኮትሽ ይላል ይህ ቃል። ኮትሽ ስንል ኮት የሚለው ዋና ቃሉ ነው። ሽ የእሷ የመሆኑ አመልካች መድረሻ ቅጥያ ነው እንላለን። ሌላኛው እንግዲህ በቀጣዩ የምሰራላችሁ ሟ ሏ ሟ ሯ ሷ የሚል እነዚህ ምንድን እንላቸዋለን? እዚህ ላይ ውህድ ድምፆች ይላቸዋል። ውህድ ለምን እንዳላቸው እናያቸዋለን በቀጣይ ቪዲዮአችን። ሌላ ስማቸው ምንድን ነው? ውስብስብ ፊደሎች ወይ ደግሞ ዲቃላ ሆሄያት እንላቸዋለን። ብዙ ነው ስማቸው። ስለዚህ እነዚህ እንደ 8ኛ ፊደል ሆኖ የሚያገለግሉ ናቸው። ውህድ የምንላቸው ምክንያት እና ሌሎችን ምክንያቶች በቀጣይ እነዚህን የምናይ ነው የሚሆነው። ስለዚህ እናንተ ላይክ፣ ሰብስክራይብ አድርጉ፣ ሼር አድርጉ፣ ብዙዎች ይማሩበት። ለእናንተም ደግሞ ቀጣይ ስለቅ ይደርሳችኋል ማለት ነው። ስለዚህ የዛሬ ቆይታችን ይሄ ነው። እስከ ሰዓት በትዕግስትና በተነሳሽነት ስለተከታተላችሁ ከልብ አመሰግናችኋለሁ። በውስጥ መስመር መማር የምትፈልጉ ልጆች ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ ስልኬን ተጠቅማችሁ ደውሉልኝ። ዛሬውኑ ክላሳችሁን መጀመር ትችላላችሁ። በሚመቻችሁ የጊዜ ሰሌዳ ማለት ነው፣ በእናንተ ምርጫ። በሳምንት 5 ቀን፣ በቀን ደግሞ አንዳንድ ሰዓት ነው ትምህርቱ የሚሰጠው። ይህም ሲሆን እናንተ በአጭሩ ሳትሰላችሁ ቶሎ ትምህርቱን እንድታጠናቀቁ መጽሐፍ ማንበብ እንዲችሉ ያገዛችኋል ማለት ነው። ስለዚህ ዛሬ ቆይታችን ይሄ ነው። በቀጣይ እስከምንገናኝ ሰላማችሁ በያላችሁበት ይብዛልኝ። ትምህርታችሁን ይገልጽላችሁ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።